ሄሎ ሄሎ ሄሎ። አቤት አቤት። ለምን ነው ሰጠኝ? ኧረ ሚጨኘው ኧረ ተው ወንድም አለ ስልክ እንዳላፈላልጌ የለ ያሳጠው ያ ማርያም በለኝ ማርያም የኛውም ታውቀው ያንተና ነው ያንተው ያኛው ስልክ አዎ ያንተም አይሰራም። ኧረ ማይሰራን ተፈሬ ሊወሰደው የማይልሽ በቀደም እንደሄደ አዎ በባለፈው ዝም ብሎ ይዞት ኧረ ያዙት እንዳያዙት እኔም ዝም ብያቸው ነው። ኧረ እና አይመልሱትም እንዴ? ዋ ተፈረገ ነው እንጂ ይመልሳል እንጂ ባይመልሰው ወዶን ይመልሰዋል። ዋ ምጠና ብሎ ነው እንጂ ዋ ተመይቷል። ደህንነትን እየጠየቁ ነው በነገራችን ላይ እንደውም እኔ በጣም ብዙ ሰዎች ምናምን ደውልለት ምናምን ብለው የነበረ ያው አይ እንትን አይደውልልህ ነበር የሆነ ያ ኮሎኔል አቤ ነው የሚባለው የሆነ ኮሎኔል አቤ ነው የሚባል ይደውልልህ ነበር። የለም እሱ በቃ ነፍሴን ሊያወጣኝ በቃ የመጨረሻ መጥቶ አግኝቶ ምናምን ማንን አንተን በቃ እሱ ካወራህ ምናምን አለኝ። እሺ ጓደኛህ ነው አሉ እሱ ጋር ማውራት አለብህ ምናምን አለ። አይ በምን ጉዳይ ምናምን አልኩኝ። ማምጣት አለብህ ኧረ ማርያም በል እግዚአብሔርም ብዬ እኔ በእንትን አልናገርም ማለት በጣም ወደው ልክ እንደ ታናሽ ወንድሜ ነው የማየው። በጣም እንግባባለን። ስመጣም አልነገርኩትም። እኔ የመጣው ከፍቶኝ ነው በቃ እነሱም ችግር ላይ ስለነበሩ ለነሱ ማዋጥ አልቻልኩም አመጣጤ። እንዲያውም መግባትና ለመግባቴንም የሰማም አይመስለኝም። እርግጠኝነት የሆነ ነገር ከፈለገ ራሱ ስልኬን አፈላልጎ ወይም ስልኬ ስላለ ይደውላል። እሱ ከደወለ መነጋገር ይችላል። ውጭ ግን እንዲህ አይነት ቃል አይወጣኝም ማለት ነው። ያ የእሱ የእናንተ ደግሞ የኮሩ ደግሞ ኮሬንስ የሚባል ደግሞ እሱም ደግሞ ይሄን ሚሽን ካልሰራህ አለኝ። የትኛው ኮሩ እንዳለ ሀገር በቃ ዝም ብላል በቃ እግዚአብሔርም ብዬ ጀነራልማ ደውሎልኝ ነበር። አንድ ጀነራል በዋትስአፕ ደወለልኝ። አዎ አወራኝና አይ እንግዲህ እንዴት እንደሆነ ውሳኔውን እኔ አላውቅም። ምናልባት ግጭት አለ፣ በርግጥ ልዩነት አለ። እንዴት እንደሆነ እኔ ብዙም አላውቅም። አሁን ከእሱ ጋር ስለማላወራ ስመጣም ስላልነገርኩትኝ እንዴት በሁኔታ እንዳሉም አላውቅም። ግን አሁን ብቻውን ነው ያለ። እዚህ ውጪ አንድ ቀን ግን ያው አንድ እንትን አግዣለሁኝ። አንድ ቀን ወደ አንተ ምናምን ጥምር ጦሩ አልመጣም? ያኔ ተነጋግረን ያው መከላከያ ወደ እሱ ወጥቶ ምናምን እንዲዛ አድርገናል። ይሄን ስራ ሰርቻለሁ። ማንም አያውቅም። ማርያም በል እግዚአብሔር ምስክሬ ነው ብዬ እዛ በኋላ ግን እኔ ፕሮሚስ ገባሁላቸው። ምናልባት ይሄ ልጅ ዛሬ አግዘ ነው ነገ ለምን አይመጣም ብላችሁ የምትጠይቁ ከሆነ ይሄ ሌላ ጉዳይ ነው አልኳቸው። ለልጁ ግን ጊዜ ይሰጠው። እነዛኞቹም ይበሉት ምናልባት ይሄን የመጣውን ኃይል እንበትንለት። እዛ በኋላ ጊዜ ተሰጥቶት አስበው መምጣት ከፈለገ ራሱ ይደውላል አልኳት። እና ይሄን ስራ ሰርቻለሁ ለአንተ። በጣም አሪፍ መሪ ሆነ ነው መሪኛው በቃ ስልኬን በኋላ ነው ሰው ጋር ነው